يا الله ابنائي يا رب كن معنا يا عرب يا مسلمين እንኳን ደህና መጣችሁ። ያላባራው ማዕበል የሱዳን ጦርነት በሚያዝያ 2023 በካርቱም ጎዳናዎች የፈነዳው ይህ ጦርነት ዛሬ የአንድን ሀገር ህልውና አደጋ ላይ የጣለ በሚሊዮን የሚቆጠሩትን ያፈናቀለና በዓለም አቀፍ ደረጃ የተረሳ የሚመስል ሰቆቃ ሆኗል። ይህ ጦርነት በሁለቱ ጄኔራሎች በአንድ ወቅት አጋር በነበሩት በአልቡርሃንና በሄሚቲ መካከል የተደረገ የስልጣን ሽኩቻ ብቻ አይደለም። ከጀርባው የውጭ ኃይሎች ጣልቃ ገብነት አለ፣ የወርቅና የሀብት ዘረፋ አለ። ከሁሉ በላይ ደግሞ በዳርፉር የ2000ዎቹን ቅዠት በድጋሚ ተቀስቅሶ አሰቃቂ የዘር ማጥፋት ወንጀል እየተፈጸመ ነው። በዚህ ቪዲዮ የዚህን ደም አፋሳሽ ግጭት መሐንዲሶች ከጀርባው ሆነው እሳቱን የሚያራግቡትን የውጭ ተዋናዮችና የሱዳን ህዝብ እየከፈለ ያለውን የመጨረሻ ዋጋ በጥልቀት እንመረምራለን። ያላባራው ማዕበል ዛሬ ከባድ የሆነውን የሱዳንን ሰቆቃ በጥልቀት እንቃኛለን። ከዛ በፊት ግን ቪዲዮውን ላይክ በማድረግ ይጀምሩ። አፍሪካ አቅሙ ያልተነካ ቢሆንም ብዙውን ጊዜ ስሟ ከግጭት ጋር ይያያዛል። የዓለም አሃዛዊ መረጃዎች እንደሚያመለክቱት ከዓለማችን ጦርነቶችና የከባድ ግጭት ቀውሶች ከ1/3 በላይ የሚስተናገዱት በአፍሪካ ምድር ላይ ነው። ይህ አሳዛኝ እውነታ የአህጉሪቱን እድገት ከማቀጨጭ በላይ አፍሪካ ለምን የጦርነት ቀጠና ሆነች የሚል ጥያቄ እንድንጠይቅ ያስገድዳል። ምክንያቶቹ ዘርፈ ብዙና የተሳሰሩ ናቸው። በቅኝ ግዛት የተወረሱ ያልተፈቱ የድንበርና የማንነት ውዝግቦች፣ ስር የሰደደ የፖለቲካ ብልሹነትና የመልካም አስተዳደር እጦት፣ ለተፈጥሮ ሀብት እንደ ወርቅ፣ ዘይት፣ አልማዝና መሬት የሚደረግ ደም አፋሳሽ ፉክክር፣ በፖለቲካዊ ጥቅም ፈላጊዎች የሚቀሰቀሱ የጎሳ ግጭቶች እና ጥቅማቸውን በሚያሳድዱ የውጭ ኃይሎች የሚደረግ ጣልቃ ገብነትና የውክልና ጦርነቶች ናቸው። የእነዚህ ሁሉ ግጭት የመጨረሻው ውጤት አንድ ነው። ያልተቋረጠ የሰብአዊ ቀውስ። ሰላምን ፍለጋ ከቤት ንብረታቸው የሚፈናቀሉ በሚሊዮን የሚቆጠሩ ዜጎች አህጉሪቱ በዓለም ላይ ካሉት ከፍተኛው የስደተኞችና የውስጥ ተፈናቃዮች ቁጥር መገኛ እንድትሆን አድርጓታል። ይህ የአፍሪካ አጠቃላይ ሰቆቃ ዛሬ ላይ ምናልባትም በላቀ ጭካኔና ዓለም አቀፋዊ ትኩረት ማነስ የታጀበበት ምሳሌ በጥንታዊው አባይ ምድር በሱዳን የሚካሄደው ጦርነት ነው። በጥንታዊው አባይ የተቀረጸውና በዘመናዊ ስግብግብነት የቆሰለችው የሱዳን ምድር በሚያዝያ 2023 በፈነዳ ጦርነት በድጋሚ በደም ቆሽሻለች። ይህ ጥፋት በዋና ከተማይቱ ካርቱም ጎዳናዎች የተጀመረ ቢሆንም አዲስ ታሪክ ሳይሆን ለ10 ዓመታት በቆየ የስልጣን ሽኩቻ፣ በዘር ላይ በተመሰረተ ጭቆናና በውጭ ጣልቃ ገብነት ውስጥ የተከፈተ አዲስ የአመጽ ምዕራፍ ነው። ጦርነቱ በላይ ላዩ ሲታይ በአንድ ወቅት አጋር በነበሩ ሁለት ጄኔራሎች መካከል የተደረገ ጨካኝ ፍልሚያ ነው። ነገር ግን ከጀርባው የአንድን ሀገር ነፍስ የመቆጣጠርና የሀብቷን ምንጭ የመዝረፍ እሽቅድምድም አለበት። ይህን ማዕበል ለመረዳት ነጎድጓዱን የሚያዙትን ሰዎች ማንነት መጀመሪያ መተዋወቅ ግድ ይላል። የግጭቶቹ መሐንዲሶች ሁለቱ ጄኔራሎች። ጦርነቱ የሁለት ወታደራዊ ኃይሎች ወይም ታይታኖች ፍልሚያ ነው። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይሎች ወይም ኤስኤኤፍ እና በጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ በሚል ቅጽል ስም በሚታወቀው የሚመራው የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ። ሁለቱም እንደ አውሮፓውያን አቆጣጠር በ2019 ረጅም ጊዜ አምባገነን የነበሩት ኦማር አልበሽርን ከስልጣን በማውረድና በ2021 የሲቪል አስተዳደሩን በመፈንቅለ መንግስት በመጣል አብረው ሰርተዋል። ጀነራል አብዱል ፈታህ አልቡርሃን ኤስኤኤፍ። አልቡርሃን የነባሩ ስርዓት ወይም ኦልድ ጋርድን ይወክላሉ። ከአልበሽር ውድቀት በኋላ በተግባር የሱዳን መሪ የሆኑት አልቡርሃን ብሔራዊ ተቋም የሆነውን የሱዳን ጦር ኃይሎች ወይም ኤስኤኤፍ ያዛሉ። ይህ ጦር ግን ለበርካታ 10 ዓመታት በእስላማዊ ርዕዮተ ዓለም የተቃኘና በሙስና የተዘፈቀ ነው። የአልቡርሃን ጦር ራሱን እንደ ሀገር ጠባቂ ቢስልም በዋናነት የሚንቀሳቀሰው ነባሩን የኢኮኖሚና የፖለቲካ ስርዓት ለማስጠበቅ ነው። በጦርነቱ ውስጥ የኤስኤኤፍ ዋነኛ ስልት የአየር ኃይሉን በመጠቀም በህዝብ በተጨናነቁ የከተማ አካባቢዎች ሳይቀር ከባድ ቦምቦችን ማዝነብ ነው። ሁለተኛ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ አርኤስኤፍ። አልቡርሃን የነባሩ ኃይል ተወካይ እንደሆኑት ሄሚቲ ስልጣን ፈላጊውና ጨቋኙ አዲስ ገቢ ናቸው። ከዳርፉር በረሃማ ሜዳዎች ከአረብ ረዘይጋት ጎሳ የወጡትና የቀድሞ የግመል ነጋዴ የነበሩት ሄሚቲ ዝናቸውን ያገኙት በጃንጃዊድ ሚሊሻ ውስጥ ነው። ጃንጃዊድ ወይም ፈረሰኛ ሰይጣኖች በሚል የሚታወቁት
በ2000ዎቹ መጀመሪያ በዳርፉር የተቀሰቀሰውን አመጽ እንዲያዳፍኑ በአልበሽር የተሰባሰቡ በፈረስ የሚንቀሳቀሱ ታዋቂ ሚሊሻዎች ነበሩ። የአሰራር ስልታቸው አረመኔያዊ ነበር። የደረሱበትን ሁሉ ማቃጠል፣ የጅምላ ግድያና ወሲባዊ ጥቃት። ይህ በዋናነት አረብ ባልሆኑ ብሔረሰቦች እንደ ማሳሊት፣ ፉርና ዛጋዋ ላይ ያነጣጠረ ነበር። ለዚህ ጭካኔያቸው እንደ ሽልማት የሄሚቲ ኃይሎች በ2013 ተቋማዊ እውቅና አግኝተው የፈጥኖ ደራሽ ኃይሎች ወይም RSF ተብለው ተሰየሙ። RSF ከሰራዊቱ ቁጥጥር ውጭ ሆኖ የሱዳንን የወርቅ ማዕድናት በመቆጣጠር ከፍተኛ ኃይልና ሀብት አከማቸ። ጦርነቱ የፈነዳው 100,000 ተዋጊዎች ያሉት RSF ወደ መደበኛው ጦር ወይም SAF እንዴት በምን ፍጥነትና በማን የበላይነት ይጠቃለል በሚለው ጥያቄ ላይ በተፈጠረ አለመግባባት ነው። በመሰረቱ ሄሚቲ ያካበተው ኃይልና የሀብት ምንጭ ለአልቡርሃን አሳልፎ ለመስጠት ፈቃደኛ አልነበረም። ዓለም አቀፉ የጀት ሰሌዳ ደጋፊዎቻቸውና ምክንያቶቻቸው። ይህ የሱዳን የእርስ በርስ ጦርነት ብቻ አይደለም፣ ይልቁንም የራሳቸውን ስትራቴጂካዊ ጥቅም በሚያሳድዱ ቀጠናዊ ኃይሎች የሚራገብ የውክልና ጦርነት ወይም ፕሮክሲ ኮንፍሊክት ነው። የአርኤስኤፍ ወይም ሄሚቲ ደጋፊዎች የተባበሩት የአረብ ኤምሬቶች የአርኤስኤፍ ዋነኛ ደጋፊ ነች። ዩኤኢ ሄሚቲን እንደ ጠንካራ ሰውና የእስላማዊ ተጽዕኖ መከላከያ አድርጋ ትመለከተዋለች። ከሁሉም በላይ ግን አርኤስኤፍ የሚቆጣጠራቸው የሱዳን የወርቅ ማዕድናትን ለማግኘትና በቀይ ባህር አካባቢ ተጽዕኖዋን ለማስፋት ትፈልጋለች። ለአርኤስኤፍ የጦር መሳሪያ፣ የገንዘብና የሎጂስቲክ ድጋፍም ታደርጋለች። ሁለተኛ፣ ሩሲያ በዋግነር ግሩፕ በኩል ከአርኤስኤፍ ጋር ጥልቅ ግንኙነት አላት። ዋግነር ማዕቀቦችን ለማለፍና በዩክሬን ያለውን ጦርነት ለመደገፍ የሚረዳውን ትርፋማ የወርቅ ማዕድን ለማግኘት ለአርኤስኤፍ ወታደራዊ ስልጠናና ሚሳኤሎችን አቅርቧል። የኤስኤፍ አልቡርሃን ደጋፊዎች ግብጽ ካይሮ ለረጅም ጊዜ በካርቱም የተረጋጋና ወዳጃዊ መንግስት መኖሩ ለብሔራዊ ደህንነቷ በተለይም ከአባይ ውሃ ጋር በተያያዘ ወሳኝ እንደሆነ ታምናለች። የኤስኤፍ ጦርንም እንደ ነባራዊው ስርዓት ተወካይ ትደግፈዋለች። ኢራን ቴህራን በቀይ ባህር ቀጠና ያላትን ተጽዕኖ ለማስፋት ለኤስኤፍ የውጊያ ድሮኖችን ማቅረቧ በስፋት ተዘግቧል። ይህ የውጭ ድጋፍ በእሳቱ ላይ ቤንዚን ያርከፈክፋል። ሁለቱ ወገኖች ሀገሪቱን ያደቀቀውን ጦርነት የሚቀጥሉበትን መሳሪያና ገንዘብ እንዲያገኙም ያደርጋል። የዳርፉር የማያልቀው ቅዠት የዘር ማጥፋት ገጽታ። ጦርነቱ በመላ ሱዳን ሰቆቃ ቢያስከትልም በዳርፉር ያለው ሁኔታ ፍጹም የተለየና የከፋ ገጽታ አለው። በዳርፉር ጦርነቱ ከስልጣን ሽኩቻ ባለፈ ወደ ስልታዊ የዘር ማጥፋት ወይም ኢትኒክ ክሊንሲንግ እና የዘር ማጥፋት ወይም ጄኖሳይድ ተሸጋግሯል። የአርኤስኤፍ እና ተባባሪ የአረብ ሚሊሻዎች የ2000ዎቹ መጀመሪያ የጃንጃዊድ ስልቶችን በበለጠ ጭካኔ ደግመውታል። ኢላማ የተደረጉ ጭፍጨፋዎች በተለይ በምዕራብ ዳርፉር እንደ ኤል ጀኔና ባሉ ከተሞች የአርኤስኤፍ ኃይሎች አረብ ያልሆኑትን የማሳሊት ብሔረሰብ አባላትን በስርዓት ለይተው ገድለዋል። ከቤት ወደ ቤት እየተዘዋወሩ ወንዶችንና ወጣቶችን ገድለዋል። በሺዎች የሚቆጠሩ ሰዎች ወደ ቻድ እንዲሰደዱ አስገድደዋል። በቅርቡ የሰሜን ዳርፉር ዋና ከተማ ኤልፋሸር በአርኤስኤፍ እጅ ስትወድቅ ተመሳሳይ ጭፍጨፋ መፈጸሙ እየተዘገበ ይገኛል። ወሲባዊ ጥቃትን እንደ ጦር መሳሪያ መጠቀም። አርኤስኤፍ እና ተባባሪዎቹ ሴቶችንና ልጃገረዶችን በስልታዊ መንገድ አስገድደው ይደፍራሉ። ይህ ድርጊት ማህበረሰቦችን ለማሸበር፣ ለማዋረድና በዘር ለማጽዳት ታስቦ የሚፈጸመው የጦር ወንጀል ነው። የግዳጅ መፈናቀልና የንብረት ውድመት። በሚሊዮን የሚቆጠሩ ከቤታቸው ተፈናቅለዋል። የአርኤስኤፍ ኃይሎች የመኖሪያ ሰፈሮችን፣ ገበያዎችንና ሆስፒታሎችን በስርዓት በመዝረፍና በእሳት በማጋየት የተፈናቀሉ ሰዎች ተመልሰው የሚመጡበትን እድል ሙሉ በሙሉ አጥፍተዋል። ማጠቃለያ በስቃይ ላይ ያለች ሀገር። የሱዳን ጦርነት በሁለት ጄኔራሎች መካከል የተጀመረ ቢሆንም አሁን የሀገሪቱን ህልውና አደጋ ላይ የጣለ በቀጠናዊ ኃይሎች የሚደገፍ በዘር ማጥፋት ወንጀሎች የተሞላ ሰቆቃ ሆኗል። የአርኤስኤፍ ኃይሎች በዳርፉር የጀመሩትን የጭካኔ ስልት አሁን በመላው ሀገሪቱ ተግባራዊ እያደረጉ ይገኛሉ። ዓለም አቀፉ ማህበረሰብ ጥልቅ ስጋቱን ከመግለጽ ባለፈ ተጨባጭ እርምጃ መውሰድ ሲያቅተው የሱዳን ህዝብ በተለይም የዳርፉር አረብ ያልሆኑ ማህበረሰቦች ከሁለት አስርት ዓመታት በፊት የተጀመረውን ቅዠት በድጋሚ ምናልባትም እስከ መጨረሻው እየኖሩት ይገኛሉ። እንደተመለከትነው የሱዳን ጦርነት ያላባራው ማዕበል ሆኖ ቀጥሏል። ይህ ጦርነት በሁለት ጄኔራሎች ስግብግብነት የጀመረ ቢሆንም
አሁን በቀጠናዊ ኃይሎች የውክልና ጦርነትና በአርኤስኤፍ አሰቃቂ የዘር ማጥፋት ስልቶች ወደ አዲስ የጭካኔ ምዕራፍ ተሸጋግሯል። ዓለም አቀፉ ማህበረሰብ ጥልቅ ስጋቱን ከመግለጽ ባለፈ ተጨባጭ እርምጃ መውሰድ ሲያቅተው የሱዳን ህዝብ በተለይ ደግሞ የዳርፉር አረብ ያልሆኑ ማህበረሰቦች በዓለም ፊት እየጠፉ ነው። ይህን እውነታ መረዳትና ማረጋገጥ ዝምታውን ለመስበር የመጀመሪያው እርምጃ ነው። በዚህ ከባድ ርዕስ ላይ ጊዜ ወስደው ስላደመጡን እናመሰግናለን። ለተጨማሪና ሌሎች ጥልቅ ትንታኔዎች ቻናላችንን ሰብስክራይብ ማድረግዎን አይርሱ። ይህ ቪዲዮ የሱዳንን ህዝብ ድምፅ ለማሰማት ይረዳል ብለው ካመኑ ላይክ፣ ሼር፣ ሰብስክራይብ ያደርጉ። የእርሱ አስተያየት ለውይይት ወሳኝ ነውና ከታች ባለው የአስተያየት መስጫ ሳጥን ወይም ኮሜንት ሴክሽን ላይ ሐሳቦን ያጋሩን። ሰላም በያላችሁበት። ሰላም ለዓለም ሁሉ።